ሴትየዋ የቅርብ ጓደኛዋ እርጉዝ መሆኗን ስታውቅ ሕፃኑ በዚያ ወቅት በህይወት የሚተርፍበት ምንም እድል እንደሌለው በማሰብ የጽንስ ማስወረጃ ክኒኖች በድብቅ ወደ ምግቧ ጨመረች። ሆኖም በዚያ ምሽት ከሚጠበቀው በተቃራኒ ከባድ ህመምና ደም መፍሰስ የተከሰተው በራሷ ላይ ነበረ። ከ6 ወራት በኋላ የሴትየዋ ሆድ በሚያስደንቅ ሁኔታ ማደግ ጀመረ። በወቅቱ በጾታዊ ግንኙነት የሌለው ትዳር ውስጥ ብትኖርም ሆኖም ግራ አጋባት። የቅርብ ጓደኛዋ ግን ከዚህ በፊት 3 ልጆችን የወለደች ሴት ነበረች። ስለዚህ ነገሩ ለሌሎች የበለጠ አጠራጣሪ ሆነ። በመጨረሻ ልጆቹ ሲወለዱ 3ቱም ወርቃማ ጸጉርና ሰማያዊ አይኖች ነበሯቸው። ይህን የተመለከተው ባለቤቷ በቅጽበት እንደከዳቸው አመነ። እውነቱን ሳያው ትዳራቸውን አፈረሰ። እሷንም ለብዙ ነገሮች ከሰሰ። ሁኔታው በመጨረሻ ወደ አሳዛኝ ደረጃ ደረሰ። ሴትየዋ በደም ተሸፍና ህይወቷን ስታጣ ተመለከቱ። ነገር ግን አይኖቿን እንደገና ስትከፍት ራሷን በሰርጋቸው ቀን ላይ ተመልሳ አገኘች። ያን የነበረ እውነቱን የተገነዘበችው ባለቤቷና የቅርብ ጓደኛዋ ከጀርባዋ ተሳስረው እንደነበሩ አወቀች። በቁጣ የቅርብ ጓደኛዋን በጥፊ መታችና ሰርጉን ወዲያውኑ ለማቋረጥ ወሰነች። ሆኖም የቅርብ ጓደኛዋ የሚያስገርም ሀሳብ አቀረበች። ማንንም ብታገባ ከእሷ ጋር ለጥቂት ቀናት እንደምትቆይ ነገረቻት። በዚህ ጊዜ ሴትየዋ የሁለቱ ሰዎች እቅድ እስካሁን እንዳልተቀየረ ተገነዘበች። እነሱ እሷን ተጠቅመው ልጅ ለመውለድ አሁንም እያሴሩ ነበር። ስለዚህም እሷ እቅዳቸውን በእነሱ ላይ ለመመለስ ወሰነች። በሰርጉ ምሽት የወሊድ መከላከያ ክኒን ለመውሰድና እርጉዝ እንዳትሆን ለማረጋገጥ አቀደች። ነገር ግን ባለቤቷ በድንገት ወደ ክፍሉ ሲመለስ እቅዷ ተቀየረ። ስለዚህ ክኒኖቹን በወፍ ጎጆ ሾርባው ውስጥ በድብቅ ጨመረች። ብዙም ሳይቆይ ባለቤቷ አንድ ብርጭቆ ቀይ ወይን ይዞ መጣ። ሴትየዋ ግን ወይኑ ውስጥ ሌላ ነገር እንዳለ ጠረጠረች። ስለዚህ ወይኑን በድብቅ አፍስሳ እንደተኛች አስመሰለች። እንደጠበቀችውም ባለቤቷ የቅርብ ጓደኛዋን ወደ ክፍሏ አመጣ። ከዚያም የተዘጋጀውን ሾርባ እንድትጠጣ አደረጋ። ሆኖም በማግስቱ ጠዋት ሴትየዋ እንደገና የጠዋት ህመም ተሰማት። ይህም እርጉዝ መሆኗን እንድትጠራጠር አደረጋት። የቅርብ ጓደኛዋ የወሊድ መከላከያ ክኒኖችን መውሰዷ ምንም ለውጥ እንዳላመጣ ስታውቅ በምሳ ሰዓት የጽንስ ማስወረጃ ክኒኖችን እንደገና በድብቅ ወደ ምግቧ ጨመረች። ነገር ግን በዚያ ምሽት እንደገና እየደማችና በከባድ ህመም እያለቀሰች የነበረችው ሴትየዋ ራሷ ነበረች። እርግዝናዋ ግን በምንም መልኩ አልተጎዳም። ከቀናት በኋላ ሆዷ እየጨመረ ሄደ። ባለቤቷ ታማኝነቷን መጠራጠር ጀመረ። ምክንያቱም ከእሷ ጋር የጾታ ግንኙነት እንዳልነበረው ያውቅ ነበረ። በመጨረሻ ምርመራ ሲያደርግላት ሐኪሙ ሆዷ ውስጥ ያለው ጽንስ የልብ ምት እንደሌለውና ያለባት ችግር ከእርግዝና ይልቅ የምግብ መፍጨት ችግር ሊሆን እንደሚችል ገለጸ። የቅርብ ጓደኛዋ ግን በአቅራቢያው ቆማ በፌስ ትስቅባት ነበረ። የባለቤቷ አያት ግን እሷን መከላከሏን ቀጠለች። በዚያን ቅስፈት ሌላ የህመም ማዕበል ተሰማት። ስልኳን አንስታ ስትመለከት ባለቤቷና የቅርብ ጓደኛዋ በአንድ ሆቴል ውስጥ አብረው መሆናቸውን የሚያሳይ ማስረጃ አገኘች። ያን የነበረ እውነቱ በሙሉ የተገለጠው እርግዝናዋን ለማስቆም የሞከረችው ምንም እንኳን ሌላ ሰው እንደመሰለች ቢሆንም በእውነቱ የሁለቱ ሰዎች እቅድ እሷን እንደ ምትክ እናት መጠቀም ነበረ። ከዚያም በኋላ ሴትየዋ ልጁ እንዳይወለድ ለማድረግ መሞከር ትታ እውነቱን ለማጋለጥና ለቀድሞ ህይወቷ የሚገባውን ፍርድ ለመመለስ ወሰነች። በመጀመሪያም ከባለቤቷና ከቅርብ ጓደኛዋ ጋር ተገናኘች። በተለይም የባለቤቷ አያት የቤተሰቡን ስምና ክብር ለሁሉም በላይ እንደምትጠብቅ ታውቅ ነበር። ስለዚህም የሁለቱንም ሚስጥር በገዛ አይኗ እንድታይ እቅድ አዘጋጀች። ሴትየዋ የባለቤቷን አያት አግኝታ ባለቤቷና የቅርብ ጓደኛዋ በአንድ ቡና ቤት አብረው እየጠጡ እንደሚገኙ ነገረቻት። አያቷ መጀመሪያ ላይ በሁለቱ መካከል ምንም ሚስጥራዊ ግንኙነት እንዳለ አላመነችም። ነገር ግን ሴትየዋ ማስረጃዎቿን እያቀረበች አያቷን ወደ ሆቴል ወሰደቻት። ከዚያም በቦታው መከታተያ የተገናኘ መረጃ በመጠቀም ሁለቱ የነበሩበትን ክፍል አሳየቻት። በዚያን ቅስፈት የባለቤቷ አያት እውነቱን በገዛ አይኗ አየች። ሴትየዋም በመጨረሻ ካለፈው ህይወቷ የተደረገባትን ክህደትና ግፍ ለመቀበል እድል አገኘች። ከዚህ በኋላ የሁለቱ ሰዎች ሴራ በራሳቸው ላይ መዞር ጀመረ።